መሆን አለበት። የተለየ ኢየሱስ ያድናል። ስንለይ አብዝተን ድምፁን እንሰማለን። ወደ ምድረ በዳ ወስዳታለሁ የልቤንም ለጆሮዋ እነግራታለሁ አይልም። የልቤንም ለልቧ እናገራታለሁ። ምክንያቱም የልጅነቷን አምላክ ረስታለችና እስራኤል ረስታ በጣም በብዙ ነገሮች መካከል ተከባ በብዙ አማልክቶች በብዙ ጣዖታት መካከልና እንደ ልጅነቷ ዘመን መዘመር አቁማ ለአምላኳ መዘመር አቁማ በጣም ቢዚ ስትሆን እስራኤልን ታውቃላችሁ እግዚአብሔር እንደ ትዳር አጋር እንደ ሚስት ይናገራል። እንደ ቃል ኪዳን እንደ ባለ ቃል ኪዳን ባለ አጋር ይናገራልና ችላ ስትለው እሱ እንደሚፈልገው መሆን ሲያቀታት እግዚአብሔር ወደ ምድረ በዳ እንደሚወስዳት ይናገራል። የልቤንም ለልቧ እነግራታለሁ። በቃ ያኔ በልጅነት ጊዜዋ የነበረውን የወይን ቦታዋን እመልሳለሁ፣ እንደ ልጅነቷም ዘመን ትዘምርልኛለች ብሎ እግዚአብሔር ይናገራል። ስለዚህ እንደ ልጅነት ዘመናችን በእግዚአብሔር ፊት እንድንሆን እንደ ልጅነት ዘመናችን ጸልየን እንደማንጠግብበት ስለሱ ተናግረን የማንጠግብበት አናግረነው ማንጠግብበት የእግዚአብሔር ስም ሲጠራ ኢየሱስ በተባለበት ስፍራ ሁሉ ድንቅ የሚመስለን ያ ዘመን እንዲመለስ ለካ አንዳንዴ እግዚአብሔር ምድረ በዳ ይወስደናል። አይገርምም? በፊት አንድ ጴንጤ በመካከላችን ከተገኘ የሆነ ልዩ እንቁ የሚመስለን አንድ ሰው ጴንጤ ነኝ ካለ በጣም የምንደነቅበት ያ የልጅነታችን ዘመን እንዲህ ይለናል። ሴፓሬሽን ግድ ነው። በቃ ይለየናል። ከማይጠቅመን ነገር ከማያስፈልገን ነገር እግዚአብሔር ይለየናል። ህይወታችንን ለመስራት ወደ ተሻለው አገልግሎት ወደ ተሻለው ክብር ለማስገባት እግዚአብሔር የገዛ ልጆቹ የገዛ አገልጋዮቹ እንዲለዩለት ይፈልጋል። ኢየሱስ ያድናል። መለየት ግድ ነው። እንደ መጨረሻ ምናልባት ለኔ ነው መጨረሻ። እናንተ በጣም ብዙ ስለ አገልጋይ የምታወጡት ነገር ሊኖር ይችላል ከእግዚአብሔር ቃል፣ ግን ለኔ እንዲያስኩት እንደ መጨረሻ አገልጋይ ተስፋ መቁረጥን ማስወገድ አለበት። የመጨረሻ መለየት አለበት። ደፋር መሆን አለበት። መለየት አለበት። ተስፋ መቁረጥን ማስወገድ አለበት አገልጋይ። ተስፋ የሌለው አገልጋይ በጣም ከባድ ነው እና አንዳንዴ በአገልግሎታችን መድረክ ላይ በጣም ብዙ ተስፋ የሚያስቆርጡ ድምጾች ሊመጡ ይችላሉ። በጣም ብዙና አንድ መጽሐፍ አንብቤ ምን የሚል ነገር አገኘው። አንድ ሰው የዲያብሎስን እንደ ምሳሌ የሆነ ንግግር ነውና የዲያብሎስ ወደ በራእይ ተወስዶ ወደ ጥልቁ ዓለም ገብቶ እንደ የዲያብሎስ ሾፒንግ አይነት ነው ይሄ ሱቅ አይነት እና ሰዎችን አታክ የሚያደርግበት የተለያየ ኃጢአት አለና ዋጋ ተቀምጦበታል። እያንዳንዱ ኃጢአት ላይ ዋጋ ተቀምጦበታል አለ ያ ሰው እና መካከለኛ ዋጋ አለ፣ በጣም ዝቅተኛ ዋጋ አለ፣ ደግሞ ከፍ ያለ ዋጋ አለ እና ቅዱሳንን አታክ የሚያደርግባቸው ጠላት አታክ የሚያደርግባቸው ለምሳሌ በሽታ የሚለው በኢትዮጵያ ብር ልንገራችሁ 50 ብር እንደማለት። ሌላ ደግሞ ችግር 10 ብር እንደማለትና በጣም ውድ የሆኑ ቀላል የሆኑ የጠላት መሳሪያዎች አሉና ያ ሰው ሲናገር በጣም አንድ ኤክስፔንሲቭ የሆነ መሳሪያ ይሁንና ነገሩን ሳይው ተራ ነው አለ። እቃው ተራ ነው። ሌሎቹን እቃዎች ሳያቸው በወርቅ የተሰሩ ናቸው፣ በናስ በብር የተሰሩ ናቸው። ይሄኛው ግን ቺፕ በሆነ እንጨት የተሰራ ነው አለ እና እላዩ ላይ ተስፋ መቁረጥ ተብሎ ተጽፎበታል። እቃው ቺፕ ነው፣ ዋጋው ግን ኤክስፔንሲቭ ነው አለ። ከዛ አንዱን ክፉ መሪዎች አንዱን አስጠርቼ እንዴ እነዚህ እቃዎች በወርቅ በምናምን የተሰሩ ናቸው፣ ይሄኛው ግን በጣም ቺፕ ነው ደግሞ እንጨት ነው እና ተስፋ መቁረጥ ይላል። ለምንድን ነው እንደዚህ ቺፕ የሆነው? ኤክስፔንሲቭ የሆነው? እቃው ቺፕ ሆኖ ለምንድን ነው ኤክስፔንሲቭ የሆነው ብዬ ጠየቁታለና ይሄ ተስፋ መቁረጥ የሚባለው ነገር
እጅግ በጣም አገልጋይን ዲስትሮይ የሚያደርግ የሚያጠፋ ተራ እኮ ነው። እቃው ተራ ነው፣ ግን እንክትክት አድርጎ የሚያጠፋ መሳሪያ ነው። ስለዚህ አንድ የሆነ በወርቅ የተሰራ በሽታ ከሚባል ይልቅ በእንጨት የተሰራው ተስፋ መቁረጥ በጠላት ቴሪቶሪ ውስጥ በጠላት ዓለም ውስጥ ቺፕ ኤክስፔንሲቭ ነው። አይገርምም? ውድ ነው። እና ጠላት በጣም ትልቅ የሚያደርገው ነገር ምንድን ነው? አገልጋይን ከሩጫው መግታት የሚችልበት ተስፋ ማስቆረጥ እና ከአንድ ቀን በፊት ቀርሜሎስ ተራራ ላይ ያንን የሚያክል አድቬንቸር ያደረገው ሰው ታላቅ አድቬንቸር እግዚአብሔር በሰማያት ሆኖ በእሳት መለሰ። እኔ አንድ ጊዜ ስለዚህ ቃል አንደኛ ነገሥት ምዕራፍ 17 ጀምሮ 18 አይ ቲንክ ምዕራፍ 18 ጀምሮ ያለ ቃል ነውና ይሄንን ቃል በኮሜንታሪ መልክ አየሁትና እግዚአብሔርም በእሳት ተገለጠ ቀርሜሎስ ተራራ ላይ የሚለውን ቃል እንደ ኮሜንታሪ ነገር አየሁትና እንዲህ እንደምታስቡት ትንሽ እሳት ወርዶ አይደለም የኤልያስን መስዋዕት ኤልያስ ያሰናደውን መስዋዕት የበላው። እጅግ በጣም ታላቅ እሳት እንደ አውሎ ንፋስ እየዞረው ተራራውን ማለት ነው እየዞረው ውሃውንም እንጨቱንም አፈሩንም በቃ እንክትክት ድንጋዩንም ምኑንም ይበላል። አሁን እንዲህ በ3 ደቂቃ ኤልያስ ጸለየ። ሲጨርስም ከሰማይ እሳት ወርዳ ውሃውንም ምናምን በላችሁ። ከዚያ ኤልያስ ነቢያቶችን ያዙልኝ አሳረደ እንደምትሉት እንዳይመስል እጅግ ታላቅ ነገር ነው። እጅግ ታላቅ በሰው አይምሮ የማይታሰብ እግዚአብሔር ያህዌ ራሱ በእሳት መልክ ነው የወረደው ቀርሜሎስ ላይ በእሳት መልክ እና ይህ በሆነ ማግስት ግን ያንኑ አገልግሎት ያገለገለው ሰው ያንኑ ጸሎት ጸልዮ የእግዚአብሔርን እሳት የጠራው ሰው ድንገት በቃ ከትከታ ዛፍ በታች ተኝቷል እና የዲፕሬሽኑ ጥግ የተስፋ መቁረጡ ጥግ መልአክ እያየ እንኳን ሊነቃ አልቻለም፣ ሊነሳ አልቻለም። በጣም ተስፋ ቆርጧል። ብዙ ጊዜ ብሉይ ኪዳን ላይ ካያችሁ የትኛውም አገልጋይ መልአክ አይቶ ምክንያቱም ኦን ቢሃፍ ኦፍ እግዚአብሔር ስለሚመጡ እግዚአብሔርን ወክለው ስለሚመጡ አንዳንድ ጊዜ እንደውም አንዳንድ ቦታ መልአኩም እንዲህ ያለው ቀጥሎ ደግሞ እግዚአብሔርም እንዲህ ያለው የሚል ነገር ነው የምታገኙት። መልአክ ሲመጣ የእግዚአብሔርን ምንድነው ተወካይ ነው የምትሉት ሆኖ ስለሚመጣ አንዳንድ ጊዜ ራሱ እግዚአብሔር በዚያ መልአክ ውስጥ ሆኖ ሲናገር ታያላችሁ። ወደ እግዚአብሔር ወደ አብርሃም ቤት የመጡ እነዛ 3 እንግዶች ይልና ቀጥሎ 2 ደግሞ መልአክ ሆኖ ሄዱ፣ አንደኛው ቀረ ይላል። አንደኛው ደግሞ እግዚአብሔር ሆነ ከእንደገና። ልክ እንደዚያ እግዚአብሔርን አይተውት መቆም ስለማይችሉ ጠፋው ወዮ ሲሉ ነው የምታዩት። የእግዚአብሔርን መልአክ አይቻለሁና እግዚአብሔርን አይቻለሁና ጠፋው ሲሉ ታያላችሁ። የዚህ ሰው ግን ይሄ አክቲቭ የሆነው ማይንድ ኮንሺየስ የሆነው ማይንዱ ተስፋ መቁረጥ በሚባለው ነገር ስለደከመ መልአክ እንኳን ሊያስተውል አልቻለም። ጠላት የአገልጋይን ሩጫ የሚገታበት መንገድ ተስፋ መቁረጥ